ዛሬ ጀምር። የምታጣው ነገር የለም፣ ግን የምታሸንፈው ሕይወት አለ። አስማታዊው ቃል ኤርል ናይቲንጌል። ደፋር ስምምነት ሁን። መማር፣ ማደግ፣ መሆን። ብዙ ሰዎች በሕይወት ውስጥ ለምን ጥሩ ያደርጋሉ፣ ብዙዎች ግን አያደርጉም። አመለካከት። የሕይወት አመለካከታችን ነው የሕይወትን ለእኛ ያለውን አመለካከት የሚወስነው። የራሳችንን ሕይወት እንቀርጻለን፣ ቅርጹም የሚወሰነው በአመለካከታችን ይሆናል። ራሳችንን በደንብ እናውቃለን። ራሳችንን እንደምንም ነገር እንቆጥራለን። ልናሳካው የምንችለውን ልንደርስበት የምንችለውን ግብ የመቀነስ ዝንባሌ አለን እና በአንዳንድ እንግዳ ምክንያቶች ሌሎች በእኛ መስክ እኛ የማንችለውን ነገር ማሳካት እንደሚችሉ እናምናለን። በሺዎች የሚቆጠሩ የሰው ልጆች ጠባብ፣ ጨለማና ተስፋ አስቆራጭ ሕይወት የሚኖሩት ራሳቸውን በመከላከል የሚኖሩት ለራሳቸው የመከላከልና የጥርጣሬ አመለካከት ስለሚይዙ ነው። እናም በዚህ ምክንያት ለሕይወት በአጠቃላይም የመከላከልና የጥርጣሬ አመለካከት ይኖራቸዋል። ብዙ ሰዎች ለውጥን ይጠራጠራሉ እና ይቃወማሉ። ነገር ግን ለውጥ በሕይወት ውስጥ ፍጹም ልንተማመንበት የምንችለው አንድ ነገር ነው። በሕይወታቸው ዘመን ሁሉ ወጣት የሆኑ ሰዎች ለውጥን ከመቀበል ባለፈ እሱ አዲስ ዕድሎች፣ ለቀጣይ እርካታ አዳዲስ ዕድሎች መሆኑን ያያሉ። አመለካከት የአንድ ሰው ፈቃድ ውጤት ነጸብራቅ ነው። በአስገራሚ ሁኔታ ኃይለኛ ነው። ለእኛ አስደናቂ ውጤቶችን ሊያመጣ ይችላል። ነገር ግን ታጋሽ በሆነ መንገድ በየቀኑ ማሰልጠን አለብን። ሰውየው ማን እንደሆነ ወይም ምን እንደሚሰራ በሽያጭ፣ በንግድ ሥራ፣ በአስተዳደር ውስጥ ያሉ ወንዶችና ሴቶች፣ በሁሉም ሙያዎች ያሉ ሰዎች፣ ሚስቶችና እናቶች፣ ተማሪዎች፣ በመከላከያ ሰራዊት ውስጥ ያሉ ከፍተኛ ሰዎች፣ የሕዝብ ሠራተኞች፣ በሃይማኖት አገልግሎት ውስጥ ያሉ ወንዶችና ሴቶች፣ በሁሉም የሥራ ዘርፎች የሚሰሩ ወንዶችና ሴቶች አንድ ሰው አስደናቂ ሥራ ሲሰራና አስደናቂ ውጤት ሲያገኝ ትክክለኛ አመለካከት ያለው ሰው ያገኛሉ። እነዚህ ሰዎች ለማሳካት ያቀዱትን ማሳካት እንደሚችሉ ለራሳቸው አመለካከት ይወስዳሉ። ይህን ማድረግ የማይችሉበት ምንም ጥሩ ምክንያት በምድር ላይ የለም። ብቁ፣ ስኬታማ መሆን ይችላሉ። ለራሳቸው ጤናማ አመለካከት አላቸው። እናም በዚህ ምክንያት ለሕይወት እና ለማሳካት የሚፈልጓቸው ነገሮችም ጤናማ አመለካከት አላቸው። እናም በዚህ ምክንያት አስደናቂ ነገሮችን ያሳካሉ። እናም ስኬታማ፣ አስደናቂ፣ ብሩህ፣ ዕድለኛ እና ሌሎችም ብዙ ነገሮች ተብለው ይጠራሉ። ብዙ ጊዜ እነርሱ ዙሪያ ካሉ አብዛኞቹ ሰዎች የራታ በራኩ ወይም አስደናቂ አይደሉም። ነገር ግን ትክክለኛውን አመለካከት አዳብረዋል። እናም ስኬትን ከባድ ሆኖ አላገኙትም። እናም ብዙ ጊዜ በሚያስደንቅ ሁኔታ እጅግ አላታሚ ነው። ምክንያቱም ጥቂቶች ብቻ ነው እየሞከሩ በእውነት በራሳቸው የሚያምኑት። ስኬታማ ሰዎች በሁሉም ቅርጾችና መጠኖችና በተለየ የማሰብ ችሎታ ከበስተማገንና ሌሎች ነገሮች ይመጣሉ። ነገር ግን ሁሉም አንድ የጋራ ነገር አላቸው። ከክፉ ብዙ የተሻለ ነገር ከሕይወት ይጠብቃሉ። ከውድቀት ይልቅ ስኬታማ ይሆናሉ ብለው ይጠብቃሉ። ዋጋ ያለው ነገር ከፈለጋችሁ ማትችሉበት ይልቅ ማግኘት የምትችሉበት ብዙ ምክንያቶች እንዳሉ አመለካከት ይኖራችሁ። ለማግኘት ተነሱ፣ ተከተሉት፣ ስሩበት፣ ጠይቁት። እናም ከ10 9 ጊዜ ታገኙታላችሁ። አካባቢያችን የአእምሮአችን አመለካከት መሳውጃ ነው። አካባቢያችንን ካልወደድን በመጀመሪያ አመለካከታችንን መቀየር አለብን። የምትገኝበትን ለማሳካት በመጀመሪያ በአመለካከት አንጻር በአእምሮህ ውስጥ መሆን አለበት። አንድ ሰው የሚፈልገው የሕይወት ጥናት ለማሳካት ከመቻሉ በፊት ያ ጥናት ግለሰብ መሆን አለበት። በሁሉም ጉዳዮቹ ማሰብ፣ መስራት፣ መናገር፣ መራመድ እና ራሱን መከናወን አለበት የሚሆኑበትን ሰው እንደሆነ። ይህ በፋይት ሳይንሳዊ መንገድ ተረጋግጧል። ስለዚህ አንድ ሰው ፈተናውን በትጋት ከሰራ እኛም የምናርከውንና የቀጣዩን 30 ቀናት በየቀኑ ሳያቋርጥ ከሰራ ያ ሰው ይህን ትንሽ ደስተኛና እጅግ ውጤታማ የሰው ልጅ ቡድን መቀላቀል ይችላል። ራሱን ዕድለኛ ሆኖ እንደሚባለው ያገኛል። እናም አብዛኞቹ ችግሮቹ ራሳቸውን ይፈታሉ። በዚህ እርግጠኛ መሆን ትችላላችሁ። ውጤቱ ከአስደናቂ ነገር የለም። ሕይወት ለአሰልቻኞች ብቻ አሰልቻኝ ነው። ፈተናው ይህ ነው። ለቀጣዩ 30 ቀናት ከውልቅ ዓለም ጋር ከሁሉም ነገርና ከሁሉም ሰው ጋር በምትገናኝበት ሰዓት የምታሳካው የጥሩኝ ውጤት የሚያሳይ አመለካከት ትገናኝ። ይህ ማለት የምትፈልገው ውጤት በምትሰራው ነገር ላይ በለጠው ስኬት ከሆነ እንግዲህ የምትፈልገውን ስኬት ያገኘው እንደህል አረጋግጡ። ለምሳሌ ሌሎች በአድናቆትና በአክብሮት እንዲያዩ ከፈለክ በመጀመሪያ ሌሎችን በአድናቆትና በአክብሮት ያዝ። በምድር ላይ ያለው እያንዳንዱ ሰው በእርሱ መከራውላዊ ምድር ላይ እጅግ የሚፈተን ሰው መሆኑን ይጠብቃል። እንደሚፈተርም ማንም ያውቃል። ስለዚህ ለቀጣዩ 30 ቀናት የምትገናኝባቸውን የሰው ልጆችን በምድር ላይ ያሉትን በሁሉም ግዴታቸው እንደዚህ ሰዎች አስባቸው። እገት በመታደግበት ሰዓት ለሱ እንደሆኑ አስታውሰው።
ሰዎች የሚፈልጉትና የሚያስፈልጋቸው ነገር በዓለም ላይ ምን እንደሆነ፣ በሁሉም ነገር ከበላይ ራሳቸውን የሚፈልጉ እንዳለ እንደሚፈልጉና እንደሚከበሩ ስሜት ነው። ፍቅራቸውን፣ አድናቆታቸውን፣ አክብሮታቸውንና ንግዳቸውን ለዚህ ፍላጎት የሚሞላለት ሰው ጋር ይሰጣሉ። ስለዚህ አስማታዊው ቃል አመለካከት ነው። በማጠቃለያ ልብ ታድርጉ የሚገቡ ነጥቦች አሉ። 1. የስኬታማ ውጤት እንዲኖራቸው ከምንም የበላይ ነገር እንዲኖረው የሚያደርገው በተግባሩ መጀመሪያ ውስጥ ያለን አመለካከት ነው። 2. የህይወት አመለካከታችን ነው የህይወትን ለእኛ ያለውን አመለካከት የሚወስነው። 3. እርስ በርሳችን ተላቀጣዎች ነን። በሌሎች ስኬታማ መሆን አይቻልም እና የእኛ ለሌሎች ያለን አመለካከት የእነርሱ ለእኛ ያለውን አመለካከት ነው። 4. አንድ ሰው የሚፈልገው የህይወት ጥናት ለማሳካት ከመቻሉ በፊት ያ ጥናት ግለሰብ መሆን አለበት። በሁሉም ጉዳዮቹ ማሰብ፣ መስራት፣ መናገር፣ መራመድ እና ራሱን መከናወን አለበት የሚሆንበትን ሰው እንደሆነ። 5. በማንኛውም ጠቃሚ ድርጅት ውስጥ ከፍ ባለኩበት አውቶር የምታገኘው አመለካከት የተሻለ ነው። 6. አእምሮህ በአንድ ጊዜ አንድ ሐሳብ ብቻ መያዝ ይችላል። እናም ባለውቲ በኔጌቲቭ በሆነበት የሚገኝ ነገር ስለሌለ እርሷም አውንታዊ ሆኖ። 7. የሰው ልጅ ጥልቀት ፍላጎት መሰያልገው ለማስመልከት እድል አለ። እስላም ማደን አለ። ስጡት እናም ይመለሳል። 8. በአዲስ ሐሳቦች ውስጥ የተሻለውን ፈልጉ። አንድ ሰው እንዳለው መማር የምችለው ሰውን አላገኘሁም። 9. ግልጽ የሆኑ ችግሮችን በመዝረት ዋነኛ ጊዜያችሁን አታባክኑ። ማይሰራ ይሆናል፣ ሌሎችንም የሚያሰልጥን አይችልም። 10. ስለ ጤንነታችሁ ጥሩ ካልሆነ በስተቀር አትናገሩ። 11. ውዴት እንደመሄድ የሚያውቅ ሰውዬ መተማመንና የመነበሳት አመለካከት ውጣ። እናም ይህ በእውነቱ ጥሩ ነገሮችን የሚደረጉበትን አካባቢ አድርገዋል። እናም በመጨረሻ ለቀጣዩ 30 ቀናት የምትገናኙትን የማንኛውን ሰው እንደ ምድር ላይ ያለው የሰው ልጅ እንደሚሆን አስባቸው። ይህን ለ30 ቀን ካደረጋችሁ ቀሪ ሕይወታችሁን ሁሉ ታደርጋላችሁ። አመሰግናለሁ።